አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቻናል ተከታታዮች ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ? አላህ አልሐምዱሊላህ። በመግባታችሁ ላይክ፣ ሰብስክራይብ፣ ኮሜንት ጻፉ፣ አበረታቱኝ እላችኋለሁ። የምሰራው ሳሎና ነው። ሳሎና በእንደዚህ አይነት ደግሞ እየሰራሁኝ ነው ማለት ነው። በመግባታችሁ ላይክ፣ ሰብስክራይብ፣ ኮሜንት በመጻፍ እንድታበረታቱኝ ባክዎ ተጠይቃችኋለሁ። ውድ ተመልካቾች እዚህ ውስጥ ማጂ ጨምራለሁ፣ ነጭ ሽንኩርት ጨምራለሁ። እያቁላላሁት ነው። አብራችሁ ተከታተሉኝ ማለት ነው። ዶሮ ሳሎና ወይንም ደግሞ ዶሮ ወጥ ነው የምሰራው። ካሮቱ አብሬ እየጠበስኩት ነው ዛሬ። ይጣፍጣል አብሮ እንደዚህ ሲጠበስ ማለት ነው። ድንች ቶሎ ይበስላል፣ ካሮት ግን ትንሽ ቶሎ ስለማይበስል አብሬ እየጠበስኩት ነው ማለት ነው ውዶችዬ። እንደምትመለከቱ ያው እንደዚህ በደንብ ሽንኩርቱ ሙትት ብሎ መጠበስ አለበት። ያው እንደምትመለከቱ አያችሁ ቡኒ ሆኖ ሙትት ብሎ መጠበስ አለበት ማለት ነው። አሁን ቅመማ ቅመም እጨምራለሁ ማለት ነው ውዶችዬ። የተለያዩ ቅመሞች እጨምራለሁ። ስልኬ ግን ደምዘዝ ብሏል፣ ለምን እንደሆነ እንጃ። ይሄኛው ስልክ ብዙም አጠራም ቪዲዮ ማለት ነው። ይሄንን ዝም ብሎ ስልኮች ምንም ለቪዲዮ አይመቹም። አሁን ይኸው ቅመማ ቅመም ጨምሬያለሁ። አሁንም በደንብ አድርጌ አቁላለዋለሁ ማለት ነው። በርበሬ፣ ሁሉ ቅመማ ቅመም ጨመርኩኝ ማለት ነው። ጥቁር እንትን ፍልፍል አስወድ ወይንም ደግሞ ፍልፍል ቆንዶ በርበሬ እንትን ማለት ነው ጨመርኩኝ። እንደምትመለከቱ እንደዚህ በደንብ ምላም ብሎ ሽንኩርቱ ሙትት ብሎ ቅመሙ ጋር ተዋህዶ እንደዚህ መጠበስ አለበት ማለት ነው። ወጥ አጣፍጣችሁ ከሰራን እነሱ ራሱ ይበላሉ ማለት ነው። ጥርግ አድርጎ ነው የሚበሉት አጣፍጣችሁ ከሰራችሁት ማለት ነው። ዝም ብላችሁ ጨምሮ የምታደርጉ ከሆነ እነሱ ራሱ ብዙም እንትን አይሉም ማለት ነው እነዚህ። ስለዚህ አሁን እኔ ቤት እዚህ ቤት የሚሰራውን ጥርግ አድርጎ ነው የሚበሉት ማለት ነው። እውነቴ ነው የምላችሁ፣ ምንም ነገር አይተርፉም። በፊት አሮጊቷ ስትሰራ እንዳለ ፍሬጅ ነበረ። በነገራችን ላይ እሷ ሰራተኛም ሲበላ አትወድም፣ አሁንም ቢሆን ማለት ነው። ግን ሲሰራ ነው እንጂ ሲበላ አይወዱም፣ ታውቃላችሁ አረቦች ማለት ነው። ግን ሆኖም እንዳለ ሰራችሁ ይተርፍና ፍሪጅ ነበር። እኛ እንድንበላ አትፈልግም፣ ግን እነሱም ሳይጨርሱት ይቀርና ፍሪጅ ውስጥ። አሁን ግን እንዳለ ጥርቶች አድርጎ ነው የሚበሉት ማለት ነው። አሳምራችሁ ከሰራችሁ እነሱ ራሱ ጠርጎ ይበላሉ። አመሰግኗቸዋል። ያው ምንም ባያደርጉላችሁ ምስጋና ኪስ አይገባም። ግን እኛ ለራሳችን ለእጃችን ለሙያችን ስንል አሳምረን መስራት አለብን ማለት ነው። እሺ ውዶቼ፣ አሁን ያያችሁ እንዴት እንደተጠበቀ አሁን ሰልስ ጨመርኩኝ ማለት ነው። ሰልስ ተማጠር ጨመርኩት ማለት ነው ውዶቼ። አሁን ሰልስ ቲማቲም ጨምራለሁ ማለት ነው። ሰልስ ቲማቲም 2 ማንኪያ ጨምራለሁ ማለት ነው። ያው እንደፈለጋችሁ መጨመር ትችላላችሁ። እና እሱ ደግሞ አብሮ እንደዚህ ጥብስ ብሎ አብሮ ተዋህዶ መጠበስ አለበት። ይታያቸዋል። እንደዚህ መጠበስ አለበት ማለት ነው። አያችሁ፣ እንደዚህ አድርጋችሁ መጥበስ አለባችሁ ማለት ነው።
አሁን እንደምትመለከተው እንደዚህ ከጠበስኩት በኋላ ይሄ ሳልሱ ቲማቲም ሰልስ ነው የእንትኑ የብርጭቆ ማለት ነው። አሁን የምጨምረው ቲማቲም እጨምራለሁ ማለት ነው ውዶቼ። ቲማቲም ከዛ ደግሞ ቲማቲሙ አብሮ እንደዚህ ቁልት ብሎ መቆላላት አለበት ማለት ነው። ተዋህዶ ልክ እንደ እንትኑ አብሮ ቲማቲሙ ይቁላላል ማለት ነው። አያቸው ሽንኩርቱ ሲሞት ሲያምር። አሁን እንደዚህ ከድኛ ተዋለሁ። አሁን እንደምትመለከቱ ውዶችዬ ዶሮ ጨምሬያለሁ። አያችሁ ቲማቲሙ፣ ሽንኩርቱ፣ ሁሉም ነገሩ ድቅቅ ብሎ እኩል ሆኗል ማለት ነው። እኩል ይታያችኋል። እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው ውዶችዬ። አሁን የዶሮውን አቁላልቻለሁ እንደዚህ አድርጌ አሁን ውሃ እከልሳለሁ ማለት ነው። ውሃውን እከልሰበታለሁ እንደምትመለከቱ። አሁን እንደምታዩ ውሃ ጨምሬበታለሁ። ያው አሁን ውሃ አድርጌበታለሁ እንደምታዩ ቤተሰብ። ከዛ ከድነዋለሁ ማለት ነው። አሁን የምንጨምረው ድንች ድንችና ባሚያ ጨምሬያለሁ ማለት ነው ውዶችዬ። እንደምትመለከቱ እንደዚህ አድርጋችሁ ወጣችሁ መስራት ትችላላችሁ ማለት ነው። ላይክ፣ ሰብስክራይብ፣ ኮሜንት ጻፉልኝ፣ አበረታቱኝ ውዶቼ። ባገኘሁት አጋጣሚ እንደዚሁ እገባለሁኝ ወይንም ደግሞ ቪዲዮ ለቃለሁኝ ማለት ነው። ሲመቻች ደግሞ በሰፊው የሚያማምር ቆንጆ ቆንጆ ቪዲዮ ወደ እናንተ ለማድረስ ሞክራለሁ ውዶችዬ። አሁን ያው ሰው ቤት ነው ያለ ነው፣ ምንም የሚቀረጥ ብዙም ነገር ስለሌለ እንደዚቹ አንዳንድ ወጥ መስራት የማንችል አዲስ የምንመጣ ሳሎና ስንባል እንዴት አድርገን መስራት የማንችል ሩዝ ስንባል እንዴት አድርገን መቀቀል የማንችል ስለምንኖር በዚህ አይታችሁ እንደዚህ ሳሎና ማለት ይሄ ነው ማለት ነው። እኔ ድንች፣ ካሮት እንትኑ ባሚያ የሚባለውን ጨመርኩት ማለት ነው። ከዶሮ ጋር አድርጌ እንደዚህ እየሰራሁ እገኛለሁ ማለት ነው ውዶችዬ። ላይክ፣ ሰብስክራይብ፣ ኮሜንት ጻፉልኝ፣ አበረታቱኝ። ያው እዚህ ጋር ሩዝ ልቀቅል ውሃ አዘጋጅቻለሁ፣ ድስት አዘጋጅቻለሁ። የዛሬ የመጣሁት ቪዲዮ ይህን ይመስላል። በሚቀጥለው በሌላ እስከሚመጣ ሰላማችሁ ብዝት ይበልልኝ። ላይክ፣ ሰብስክራይብ፣ ኮሜንት ጻፉልኝ። አብረን ወደፊት ውዶችዬ እላችኋለሁ። ያው ሳሎና የሚባለው ይሄ ነው። ሳሎና ስሩ ስትባሉ ይሄ ነው ሳሎና ማለት ነው። ድንችና ካሮትም ዶሮም ብቻው አድርጋችሁ መስራት ትችላላችሁ። ከፈለጋችሁም ደግሞ ባሚያ ጨምሩ ከተባላችሁ ደግሞ ባሚያ መጨመር ትችላላችሁ ማለት ነው። ባሚያ መቼም ሁላችሁም ታውቃላችሁ ብዬ አስባለሁ። አዲስ የምትመጡት ካልሆነ ባሚያ አረብ ሀገር የሚሰራ ሰው የማያውቅ የለም ብዬ አላስብም። እና ከፈለጋችሁ እንደፈለጋችሁ አድርጋችሁ እንደዚህ መስራት ትችላላችሁ። ባዶውን ዶሮውን ብቻ ደግሞ ሳሎና ስሩ ከተባላችሁ ዶሮውን ብቻ መስራት ትችላላችሁ ማለት ነው። አይ ድንች ካሮት ጨምራችሁ ስሩ ከተባላችሁ ደግሞ ካሮትና ድንች ጨምራችሁ እንደዚህ አሳምራችሁ መስራት ትችላላችሁ ማለት ነው። እኔ በራሴ እንትን ነው የምሰራው። መጀመሪያ እንደመጣው ሴትዮዋ እንደምሰራ አዩኝ፣ በዛ አሰራር እሰራለሁኝ ማለት ነው። እኔ በነገራችን ላይ እዚህ ብቻ አይደለም እኔ ወጥ የምሰራ ወይንም ደግሞ ምግብ መስራት እኔ ሁሉም ቦታ ስሰራ ምግብ ነው። እንደውም ምግብ ነው እኔ ምግብ የምሰራበት ቤት ነው። ምግብና ጽዳት እኔ ይከተለኛል። ምግብ ብቻ አይደለም ስራው የሚከተል ጽዳትም ጭምር፣ ልብስ ትኮሳ፣ ማጠብ፣ ሁሉም በቃ ሁሉም የቤት ስራ ነው የሄድኩበት ሁሉም ያጋጥመኝ ማለት ነው። የስራ ጫና ነው የሚያጋጥመኝ እኔ ብቻ አልሐምዱሊላህ እላቸዋለሁ ወዶችዬ። እና ዱባይ ደግሞ በጣም ታውቃላችሁላችሁ ስራ በጣም ይበዛል። በጣም የስራ ጫና ይበዛል። በዛ ላይ ሰራተኛ እንኳን የሆነ ስራ ያገዛቸዋል ብሎ ቢያመጡ ራሱ የሚመጣው ሰራተኛ እናንተ ላይ የሚያለምጥ እንጂ የሚሰራ አይደለም። እና በተለይ የኛ ኢትዮጵያ እኔ እንጃ ምንም በቃ ፍቅር የለንም። ለምን እንደሆነ አላውቅም። እኛ እንኳን ስግደት ብዙ የለመድን ስለሆነ
ሁሉም ነገር ችለን ነው የምንሰራ። ግን ይሄ አዲስ የሚመጡ ሰዎች በጣም ከባድ ናቸው። ጸባያቸው ሁሉ አይገባም። እውነቴ ነው የምላቸው። አንድ ቀን አወራቸዋለሁ። እና ውዶችዬ እንደዚህ አድርጌ ነው የሰራሁት። አበረታቱኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። አብረን ወደፊት እንደግላችኋለሁ። ሰላማችሁ ዝት ይበልልኝ። ይህን ይመስላል ማለት ነው። ያው ይሄ ሲበስል አሁን እኔ ለብቻው ገለብጣለሁ። ነጭ ሩዝ ለብቻ ቀቅላለሁ። ከዛ ሌላ ነገር ደግሞ እሰራለሁኝ። ኢንሻአላህ እላችኋለሁ። ሰላማችሁ ዝት ይበልልኝ። ቻው። ባይ 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 ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የኔ ቻናል ተከታታዮች ውድ ተመልካቾች እንዴት ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ። በመግባታችሁ ላይክ፣ ሰብስክራይብ፣ ኮሜንት ጻፉ፣ አበረታቱኝ እላችኋለሁ። የምሰራው ሳሎና ነው። ሳሎና በእንደዚህ አይነት ደግሞ እየሰራሁኝ ነው ማለት ነው። በመግባታችሁ ላይክ፣ ሰብስክራይብ፣ ኮሜንት በመጽሐፍ እንድታበረታቱኝ ባክሮ ተጠይቃችኋለሁ። ውድ ተመልካቾች እዚህ ውስጥ ማጂ ጨምራለሁ፣ ነጭ ሽንኩርት ጨምራለሁ። እያቁላላሁት ነው። አብራችሁን ተከታተሉኝ ማለት ነው። ዶሮ ሳሎና ወይንም ደግሞ ዶሮ ወጥ ነው የምሰራው። ካሮቱ አብሬ እየጠበስኩት ነው ዛሬ። ይጣፍጣል አብሮ እንደዚህ ሲጠበስ ማለት ነው። ድንች ቶሎ ይበስላል፣ ካሮት ግን ትንሽ ቶሎ ስለማይበስል አብሬ እየጠበስኩት ነው ማለት ነው ውዶችዬ። እንደምትመለከቱ ያው እንደዚህ በደንብ ሽንኩርቱ ሙትት ብሎ መጠበስ አለበት። ያው እንደምትመለከቱ አያችሁ ቡኒ ሆኖ ሙትት ብሎ መጠበስ አለበት ማለት ነው። አሁን ቅመማ ጨምራለሁ ማለት ነው ውዶችዬ። የተለያዩ ቅመሞች እጨምራለሁ። ስልኬ ግን ደምዘዝ ብሏል፣ ለምን እንደሆነ እንጃ። ይሄኛው ስልክ ብዙም አጠራም ቪዲዮ ማለት ነው። እነኚህ ዝም ብሎ ስልኮች ምንም ለቪዲዮ አይመቹም። አሁን ይኸው ቅመማ ቅመም ጨምሬያለሁ። አሁንም በደንብ አድርጌ አቁላለዋለሁ ማለት ነው። በርበሬ፣ ሁሉ ቅመማ ቅመም ጨመርኩኝ ማለት ነው። ጥቁር እንትን ፍልፍል አስወድ ወይንም ደግሞ ፍልፍል ቆንዶ በርበሬ እንትን ማለት ነው ጨመርኩኝ። እንደምትመለከቱ እንደዚህ በደንብ ምላም ብሎ ሽንኩርቱ ምጥጥ ብሎ ቅመሙ ጋር ተዋህዶ እንደዚህ መጠበስ አለበት ማለት ነው። ወጥ አጣፍጣችሁ ከሰራን እነሱ ራሱ ይበላሉ ማለት ነው። ጥፍት አድርጎ ነው የሚበሉት አጣፍጣችሁ ከሰራችሁት ማለት ነው። ዝም ብላችሁ ጭምር የምታረጉ ከሆነ እነሱ ራሱ ብዙም እንትን አይሉም ማለት ነው እነዚህ። ስለዚህ አሁን እኔ ቤት እዚህ ቤት የምሰራውን ጥርት አድርጎ ነው የሚበሉት ማለት ነው። እውነቴ ነው የምላችሁ፣ ምንም ነገር አይተርፉም። በፊት አሮጊቷ ስትሰራ እንዳለ ፍሬጅ ነበረ። በነገራችን ላይ እሷ ሰራተኛም ሲበላ አትወድም፣ አሁንም ቢሆን ማለት ነው። ግን ሲሰራ ነው እንጂ ሲበላ አይወዱም፣ ታውቃላችሁ አረቦች ማለት ነው። ግን ሆኖም እንዳለ ሰራችሁ ይተርፍና ፍሪጅ ነበር። እኛ እንድንበላ አትፈልግም። ግን
እነሱም ሳይጨርሱት ይቀርና ፍሪጅ ውስጥ። አሁን ግን እንዳለ ጥርት አድርጎ ነው የሚበሉት ማለት ነው። አሳምራችሁ ከሰራችሁ እነሱ ራሱ ጠርጎ ይበላሉ። አመሰግኗቸዋል። ያው ምንም ባያደርጉላችሁ ምስጋና ኪስ አይገባም። ግን እኛ ለራሳችን ለእጃችን ለሙያችን ስንል አሳምረን መስራት አለብን ማለት ነው። እሺ ውዶቼ አሁን ያያችሁ እንዴት እንደተጠበቀ አሁን ሰልስ ጨመርኩኝ ማለት ነው። ሰልስ ቶማቶ ጨመርኩት ማለት ነው። ውዶቼ አሁን ሰልስ ቶማቶ ጨምራለሁ ማለት ነው። ሰልስ ቶማቶ 2 ማንኪያ ጨምሬያለሁ ማለት ነው። ያው እንደፈለጋችሁ መጨመር ትችላላችሁ። እና እሱ ደግሞ አብሮ እንደዚህ ጥብስ ብሎ አብሮ ተዋህዶ መጠበስ አለበት። ይታያቸዋል። እንደዚህ መጠበስ አለበት ማለት ነው። አያችሁ እንደዚህ አድርጋችሁ መጥበስ አለባችሁ ማለት ነው። አሁን እንደምትመለከተው እንደዚህ ከጠበስኩት በኋላ ይሄ ሳልሱ ቲማቲም ሰልስ ነው የእንትኑ የብርጭቆ ማለት ነው። አሁን የምጨምረው ቲማቲም እጨምራለሁ ማለት ነው ውዶቼ። ቲማቲም ከዛ ደግሞ ቲማቲሙ አብሮ እንደዚህ ቁልት ብሎ መቆላላት አለበት ማለት ነው። ተዋህዶ ልክ እንደ እንትኑ አብሮ ቲማቲሙ ይቁላላል ማለት ነው። አያቸው ሽንኩርቱ ሲሞት ሲያምር። አሁን እንደዚህ ከድኛ ተዋለሁ። አሁን እንደምትመለከቱ ውዶችዬ ዶሮ ጨምሬያለሁ። አያችሁ ቲማቲሙ፣ ሽንኩርቱ፣ ሁሉ ነገሩ ድቅቅ ብሎ እኩል ሆኗል ማለት ነው። እኩል ይታያችኋል። እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው ውዶችዬ። አሁን የዶሮውን አቁላልቻለሁ እንደዚህ አድርጌ አሁን ውሃ እከልሳለሁ ማለት ነው። ውሃውን እከልስበታለሁ እንደምትመለከቱ። አሁን እንደምታዩ ውሃ ጨምሬበታለሁ። ያው አሁን ውሃ አድርጌበታለሁ እንደምታዩ ቤተሰብ። ከዛ ከድነዋለሁ ማለት ነው። አሁን የምንጨምረው ድንች ድንችና ባሚያ ጨምሬያለሁ ማለት ነው ውዶችዬ። እንደምትመለከቱ እንደዚህ አድርጋችሁ ወጣችሁ መስራት ትችላላችሁ ማለት ነው። ላይክ፣ ሰብስክራይብ፣ ኮሜንት ጻፉልኝ፣ አበረታቱኝ ውዶች። ባገኘሁት አጋጣሚ እንደዚሁ እገባለሁኝ ወይንም ደግሞ ቪዲዮ ለቃለሁኝ ማለት ነው። ሲመቻች ደግሞ በሰፊው የሚያማምር ቆንጆ ቆንጆ ቪዲዮ ወደ እናንተ ለማድረስ ሞክራለሁ ውዶችዬ። አሁን ያው ሰው ቤት ነው ያለ ነው፣ ምንም የሚቀረጥ ብዙም ነገር ስለሌለ እንደዚችው አንዳንድ ወጥ መስራት የማንችል አዲስ የምንመጣ ሳሎና ስንባል እንዴት አድርገን መስራት የማንችል ሩዝ ስንባል እንዴት አድርገን መቀቀል የማንችል ስለምንኖር በዚህ አይታችሁ እንደዚህ ሳሎና ማለት ይሄ ነው ማለት ነው። እኔ ድንች፣ ካሮት እንትኑ ባሚያ የሚባለውን ጨመርኩት ማለት ነው። ከዶሮ ጋር አድርጌ እንደዚህ እየሰራሁ እገኛለሁ ማለት ነው ውዶችዬ። ላይክ፣ ሰብስክራይብ፣ ኮሜንት ጻፉልኝ፣ አበረታቱኝ። ያው እንደዚህ ጋር ሩዝ ልቀቅል ውሃ አዘጋጅቻለሁ፣ ድስት አዘጋጅቻለሁ። የዛሬ የመጣሁት ቪዲዮ ይህን ይመስላል። በሚቀጥለው በሌላ እስከሚመጣ ሰላማችሁ ብዝት ይበልልኝ። ላይክ፣ ሰብስክራይብ፣ ኮሜንት ጻፉልኝ። አብረን ወደፊት ውዶችዬ እላችኋለሁ።
ያው ሳሎና የሚባለው ይሄ ነው። ሳሎና ስሩ ስትባሉ ይሄ ነው ሳሎና ማለት ነው። እንትን ድንችና ካሮትም ዶሮም ብቻው አድርጋችሁ መስራት ትችላላችሁ። ከፈለጋችሁም ደግሞ ባሚያ ጨምሩ ከተባላችሁ ደግሞ ባሚያ መጨመር ትችላላችሁ ማለት ነው። ባሚያ መቼም ሁላችሁም ታውቃላችሁ ብዬ አስባለሁ። አዲስ የምትመጡት ካልሆነ ባሚያ አረብ ሀገር የሚሰራ ሰው የማያውቅ የለም ብዬ አላስብም። እና ከፈለጋችሁ እንደፈለጋችሁ አድርጋችሁ እንደዚህ መስራት ትችላላችሁ። ባዶውን ዶሮውን ብቻ ደግሞ ሳሎና ስሩ ከተባላችሁ ዶሮውን ብቻ መስራት ትችላላችሁ ማለት ነው። አይ ድንች ካሮት ጨምራችሁ ስሩ ከተባላችሁ ደግሞ ካሮትና ድንች ጨምራችሁ እንደዚህ አሳምራችሁ መስራት ትችላላችሁ ማለት ነው። እኔ በራሴ እንትን ነው የምሰራው። መጀመሪያ እንደመጣው ሴትዮዋ እንደምሰራ አየሁኝ፣ በዛ አሰራር እሰራለሁኝ ማለት ነው። እኔ በነገራችን ላይ እዚህ ብቻ አይደለም እኔ ወጥ የምሰራ ወይንም ደግሞ ምግብ መስራት፣ እኔ ሁሉም ቦታ ስሰራ ምግብ ነው። እንደውም ምግብ ነው እኔ ምግብ የምሰራበት ቤት ነው። ምግብና ጽዳት እኔ ይከተለኛል። ምግብ ብቻ አይደለም ስራው የሚከተል ጽዳትም ጭምር፣ ልብስ ትኮሳ፣ ማጠብ፣ ሁሉም በቃ ሁሉም የቤት ስራ ነው የሄድኩበት ሁሉም ያጋጥመኝ ማለት ነው። የስራ ጫና ነው የሚያጋጥመኝ እኔ ብቻ አልሐምዱሊላህ እላቸዋለሁ ወዶችዬ። እና ዱባይ ደግሞ በጣም ታውቃላችሁ ሁላችሁ ስራ በጣም ይበዛል። በጣም የስራ ጫና ይበዛል። በዛ ላይ ሰራተኛ እንኳን የሆነ ስራ ያገዛቸዋል ብሎ ቢያመጡ ራሱ የሚመጣው ሰራተኛ እናንተ ላይ የሚያለምጥ እንጂ የሚሰራ አይደለም። እና በተለይ የኛ ኢትዮጵያ እኔ እንጃ ምንም በቃ ፍቅር የለንም። ለምን እንደሆነ አላውቅም። እኛ እንኳን ስደት ብዙ የለመድን ስለሆነ ሁሉም ነገር ችለን ነው የምንሰራ። ግን ይሄ አዲስ የሚመጡ ሰዎች በጣም ከባድ ናቸው። ጸባያቸው ሁሉ አይገባም። እውነቴ ነው የምላቸው። አንድ ቀን አወራቸዋለሁ። እና ውዶችዬ እንደዚህ አድርጌ ነው የሰራሁት። አበረታቱኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። አብረን ወደፊት እንደግላችኋለሁ። ሰላማችሁ ዝት ይበልልኝ። ይህን ይመስላል ማለት ነው። ያው ይሄ ሲበስል አሁን እኔ ለብቻው ገለብጣለሁ፣ ነጭ ሩዝ ለብቻ ቀቅላለሁ። ከዛ ሌላ ነገር ደግሞ እሰራለሁ ኢንሻአላህ እላችኋለሁ። ሰላማችሁ ዝት ይበልልኝ። ቻው ባይ 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 ባይ።